በጣም መንታ ፀጉር ላስቸገራችሁ እህቶቼ ምክንያቱና መፍትሄውን ይዤላችሁ መጥቻለሁ። ሰላም ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት ሰላም ሆኖልኝ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላም ሆኖልኝ። ዛሬ ደግሞ በጣም መንታ ፀጉር ላስቸገራችሁ እህቶቼ ምክንያቱና መፍትሄውን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የደወሏን ምልክት በመጫን አዳዲስ የሚለቀው ቪዲዮ ይደርሳችኋል። ከታች ኮሜንት ላይ አስተያየታችሁን ስጡኝ። በላይክ ብትጀምሩ በጣም ደስ ይለኛል። ቪው እየቀነሰብኝ ነው እና አሁን ጠፍቼ ስለመጣሁኝ ላይክ ስታደርጉ አልጎሪዝሙ ለሌላ ሰው ሼር ማድረግ ይችላል እና በላይክ ብትጀምሩ በጣም ደስ ይለኛል። እኔ የጠቀመኝን ነገር ለእናንተ ሼር ማድረጋችሁ አንድ ሰው ይማርበታል ብዬ ስላሰብኩኝ ነው። ስለዚህ ወደ ቪዲዮ እሄዳለሁ። ነግራችሁ ምክንያቶቹ ነው፣ ከዛ መፍትሄው ነግራችኋለሁ። ከምክንያቶቹ አንደኛ በጣም ሙቀት ፀጉራችንን ማስነካት፣ ሁለተኛ ማበጠሪያ፣ ማንኛውም ማበጠሪያ መጠቀም የለብንም። ሶስተኛ ፀጉራችንን እንደዚህ መሰንጠቅ የለብንም፣ ስፕሊት ማድረግ የለብንም፣ እሱን ማስወገድ። ሶስተኛ ደግሞ ፀጉራችን ጫፍ ጫፉ ስለሚደርቅ መንታ የሚያወጡት የተለያየ አይነት መንታ አለ። ከነዛ ውስጥ የተወሰነውን እኔ ማረገው ነው ለእናንተ ማሳያችሁ። አሁን ደግሞ ወደ መፍትሄው እንሄዳለን። ስንሄድ ፀጉራችን ይሄኛው አንደኛ እንዳይደርቅ ሁሌ ሞይስቸራይዝ ማድረግ፣ ቅባት መቀባት። ብዙ ጊዜ ለዚህ ነው ፀጉራችንን የምንንከባከበው። ቆዳችን ነጭ ሆነ ደረቀ የምንለው ለቆዳችን ነው እንጂ ለፀጉራችን አንጠነቀቅለትም። ስለዚህ ፀጉራችንን ለዚህ እንዲህ ያህል እንደምንንከባከበው ይሄም ያስፈልገዋል። ይሄ መንታ ተወገደ ማለት ፀጉራችን ያለማቋረጥ ያድጋል። የእውነት ለውጡን ታዩበታላችሁ። መንታ ነው ብዙ ጊዜ የሚያስቸግረን። ለምን? ይሄ በጣም ስለሚደርቅ ይሄ መድረቅ የለበትም። ስለዚህ የተለያየ አይነት ነገሮችን ቅባት መቀባት፣ እሱን ይሄ ካልደረቀ ፀጉራችን አይጎዳም። አንዴ ተቀብተን ደግሞ መተው የለብንም። አንዴ ተቀባና በሳምንቱ መሆን የለበትም። በቀን በቀን ልንቀባ ይችላል እንደ ፀጉራችን አይነት። ስለዚህ ፀጉራችን ደረቅ ከሆነ በቀን በቀን መቀባት ያስፈልጋል። ወይ በሁለት ቀን ወይ በሶስት ቀን እያያችሁ ያንን ካረጋችሁ ይሄ አይደርቅም፣ ፀጉራችን እያደገ ይሄዳል። ሌላው ደግሞ ማበጠሪያዎች መለየት። እያችሁ እነዚህ ማበጠሪያዎች እያችሁ ማበጠሪያ አሁን ይሄ ማበጠሪያ ቀጭን ነው። አሁን ይሄን እንዲባበጥረው በጣም ፀጉሬ ይበጣጠሳል። እዚህ ይሄን እንደምፈልገው ተጠቀምበታለሁ። ካልሆነ ግን ይሄ ኢትዮጵያ ድሮ ልጅ ሆነን ካስታወሳችሁ ቪዲዮ ይሄ በጣም የምወደው ማበጠሪያ ነው። ከዛ ደግሞ እነዚህ ያሉ የተለያየ አይነት አለ። በሱ ማበጠር ስናበጥር ደግሞ ከስር ነው መጀመሪያ ያለብን፣ ከዚህ ነው መጀመሪያ ያለብን፣ ከዚህ አይደለም መጀመሪያ ያለብን። ከታች እያበጠርን ስንመጣ ከዛ እየተላቀቀ እየተፈታታ ይመጣል። ከዛ ከላይ ነው። ከዚህ በምናበጥርበት ሰዓት ፀጉራችን ይበጣጠስና ለመሰነጣጠቅ መንታ ለማውጣት እድሉን ይከፍታል። ስለዚህ ፀጉራችን ስናበጥር ማበጠሪያ መለየት አለብን። የሚመቸን ማበጠሪያ መሆን አለበት። ግዴታ ያንዳንዱ ለጫ ስለሆነ ፀጉሩ በቀጭን ሊሆን ይችላል የሚያበጥረው። የኛ ግን ብዙ ጊዜ ወፍራም ስለሆነ ወፈር ባለ በተነጣጠለ ስናበጥረው ፀጉራችን ከመበጣጠስ ይድናል ማለት ነው። ሌላ ደግሞ ምን ማድረግ አለብን? ደግሞ ፀጉራችን ስንታጠብ በቀን በቀን ግዴታ ቀን በቀን መታጠብ ካለብን ኦሊቫ ኦይል፣ ኮኮናት ኦይል፣ የተለያየ አይነት ቅባቶች እየተቀባን መታጠብ። ካልሆነ ግን በሳምንት አንድ ጊዜ መታጠብ፣ ከሆነ ደግሞ በሁለት ሳምንት አንዴ መታጠብ። ሙቀት ሲሆን አሁን ብዙ ጊዜ ሙቀት ሲሆን አይቆይም። ብርድ ሰዓት ላይ ግን ፀጉራችን አይቆሽሽም። ቢቆይ ችግር የለውም። ግን አሁን ቀን በቀን የተለያየ አይነት ቤት ውስጥ ማክሶች፣ ከዚህ በፊት የሰራኋቸው ማክሶች ማየት ይችላላችሁ። እሱም በቀን በቀን አዘጋጅተን ለመታጠብ ጊዜ ላይኖረን ይችላል። ግዴታ መታጠብ ላለብን
ካልሆነ ግን በሳምንት አንድ ጊዜ ማክሱን ፀጉራችንን እየተቀባን ትሪት ስናደርገው ፀጉራችን ከመንታ ይጠፋል። ያንን መድረቅ የለበትም። ከታጠብን በኋላ ደግሞ ብዙ ጊዜ ፀጉራችን ይደርቃል ብዙ ጊዜ። ስለዚህ በእርጥቡ ፀጉራችን ቅባት መቀባት ያስፈልጋል። ጭቃ ቅባት የሚመቻችሁ። ይህንን ማሳያችሁ ዋይቱ ብሉ ማጂክ ነው። ብሉን ስለጨረስኩት ነው። ይሄ ዋይቱ ነው። ይሄ ዋይቱ ነው። ኮኮ እንትን አለው ሻበተር አለ፣ የተለያየ አይነት አለ። በጣም አሪፍ ነው። እሱ ጭቃ ቅባት ከታጠብን በኋላ እንደዚህ አድርገን ፀጉራችንን ጫፉን መቀባት አለብን። ይሄ ፀጉሩን ራሱ ዛላውን መቀባት አለብን። ይሄኛው ጭቃ ቅባቱ ደግሞ ከሌለ ማንኛውም አይነት ጭቃ ቅባት ይሆናል የሚስማማችሁ። ካልሆነ ደግሞ ካስተር ኦይል፣ አያችሁት? ካስተር ኦይል ይሄ ወፍራም ስለሆነ ቆዳችንን ብንቀባው ፀጉራችን ሊደፍንብን ይችላል። ስለዚህ ምን ማድረግ አለብን? ካስተር ኦይል ያያችሁት በጣም ወፍራም ነው። እሱን እንደዚህ ታረጉና ፀጉሩን ጫፉ በደንብ አድርጋችሁ ትቀቡታላችሁ። በጣም አሪፍ ነው። እንዳይሰነጠቅ ያደርጓል። ፀጉራችን ሲደርቅ ነው የሚሰነጠቀው ብያችኋለሁ አይደል? እሱን ይከላከላል። ስለዚህ ፀጉራችን ጫፉ መድረቅ የለበት። ሌላው ደግሞ መንታ ፀጉር ማስወገድ። እንዴት አድርገን ነው የምናስወግደው? በጣም ብዙ ከሆነ ፀጉር ቤት ሄዳችሁ ፀጉራችሁ ነግራችሁ በስርዓት ቆርጠው ያስተካክሉላችኋል። ካልሆነ ግን ምን ታረጋላችሁ? ሳምንትም ይሁን 2 ሳምንትም ይፍጅባችሁ እንደዚህ እየቀነሳችሁ እንደዚህ ታረጉና ፀጉሩን ታዩታላችሁ። ከዚህ ጋር ጀምሮ እንደዚህ እያያችሁ መንታ ፀጉር ያለው እኔ ኦልሬዲ ስላስተካከልኩት አያችሁ፣ እዚህ ጋር አንዳለ ይሄንን እንደዚህ አድርጋችሁ ትቆርጡታላችሁ። ያችሁ እንደዚህ እያደረጋችሁ እያያችሁ መንታ ፀጉሩን መቁረጥ። ይሄን ሳምንትም 2 ሳምንት ሊፈጅ ይችላል፣ ችግር የለው እንጂ እንደዚህ መንታ ፀጉር አለ ይሄን ብቆርጦ እዚህ ውስጥም ሊሆን ይችላል ተመልሶ ስለሚያድግ ያንን መቁረጥ በየጊዜው ስትቆርጡት አይወጣም። ስለዚህ ፀጉራችሁን ጫፉን መንታ ያለበትን እያያችሁ ሁሉንም ፀጉራችሁን መቁረጥ፣ ያንን ማድረግ። በጭራሽ እንደዚህ መሰንጠቅ የለባችሁ። እስቲ አንዳንዴ አይታችሁት ከሆነ እኔ እንደዛ አደርግ ነበር። እንደዚህ አድርጌ ፀጉሩን ወይ እንደዚህ አድርጌ ብጥስ አደርገዋለሁ። ካልሆነ ደግሞ እንደዚህ ሰነጥቀው ላይ ድረስ ይሄዳል። ተመልሶ ያው ነው የሚሆነው። ስለዚህ ያ ተመልሶ እንዳይመጣ መንታ ፀጉሩን መቁረጥ፣ ያንን ማስወገድ፣ ይሄን እናደርጋለን። ሌላው ደግሞ እሳት አታብዙበት ፀጉራችሁን። እሳት በሚበዛበት ሰዓት ፀጉራችን ከለሩን እያጣ መንታ ፀጉር እያበዛ ይመጣል። ግዴታ መተኮስ ካለባችሁ ደግሞ አትተኮሱ አይደለም። መተኮስ ካለባችሁ ደግሞ የሙቀት መከላከያ ተብሎ የተዘጋጁ አለ። እኔ አሁን ስለጨረስኩት ነው እንጂ አሳያችሁ ነበረ፣ ወይ ደግሞ አስገባላችኋለሁ ቪዲዮ እንትን ፒክቸር አስገባላችኋለሁ። የሙቀት መከላከያ አሉ ለፀጉራችን ተብሎ የተዘጋጀ። እሱን ከተቀባም በኋላ እሳት ማድረግ፣ እሱ ሙቀቱን ይከላከላል። ፀጉራችን እንዳይበጣጠስ እንዳይረግፍ ይረዳል። ያንን መንከባከብ በጣም አሪፍ ነው። ሌላ ደግሞ ፀሐይ፣ በሙቀት ሰዓት ላይ ፀጉራችንን መሸፈን ወይ በጥላ መጠቀም፣ ኃይለኛ ፀሐይ ባለበት ላይ ጥላ መጠቀም ፊታችንን እንደሚጎዳው ፀሐዩ ፀጉራችንንም ይጎዳዋል። በጣም ፀጉራችንን የሚጎዳው። ስለዚህ ያንን ነገር ማቆም። ሙቀት ሲሆን በሙቀት ሰዓትም ፀጉራችን ይጎዳል ስለሚደርቅ፣ ያንን ኮፍያ አድርገን ብርዱን ስለምንቋቋም ፀሐዩንም ጥላ እያደረግን ፀጉራችንን መንከባከብ ያስፈልጋል። የተለያየ አይነት ቤታችን እያዘጋጀን የፀጉር ትሪትመንቶችን መጠቀም፣ ያም በጣም አሪፍ ነው። ፀጉራችን እስቲ እውነቴን ነው የምነግራችሁ፣ ፀጉራችሁ ይህንን እኔ የማደርገውን ነገር ከተጠቀማችሁ ያለ ማቋረጥ ፀጉራችሁ ያድጋል። የኔ በራሴ ለውጡን እያየሁት ስለሆነ ማለት ነው። የእውነት ርዝመቱን መፋፋቱን የሚያምር ፀጉር ነው የሚሆነው እና ያንን ተንከባከቡት እስቲ፣ ከዛሬ ጀምሩት። የእውነት በጣም ነው የሚያምረው። መንታ ነው ብዙ ጊዜ ፀጉር እንዳያድግ ተመልሶ ያው ነው የሚያደርገው እና ደጋግመን ስናደርገው ፀጉራችን ያድጋል። እና የእውነት የተለያየ አይነት አለ። እናንተም ከታች ኮሜንት ላይ ስጡኝ። እኔ የምጠቀመው ነገር ነው ለእናንተ ቪዲዮ ላይ ማቀርብላችሁ። እሱን አይታችሁ ፀጉራችሁን ተንከባከቡት። መንታ በዚህ መንገድ አስወግዱት። በሌላ መንገዶችም አለ ማስወገድበት፣ እሱንም እነግራችኋለሁ።
ሌላው ደግሞ በሙቅ ውሃ አትታጠቡ። በእናታችሁ እኔ በሙቅ ውሃ በምታጠብበት ሰዓት ፀጉሬ በጣም ይጎዳ ነበር። ሙቅ ውሃ በጣም መጥፎ ነው ለፀጉር እና ሙቅ ውሃ አትታጠቡ። በቀዝቃዛ ከቻላችሁ በቀዝቃዛ ካልሆነ ግን ከቀዝቃዛ ትንሽ መለስ ያለ በጣም ሙቅ ውሃ ግን አትታጠቡ ፕሊስ። በጣም ፀጉራችሁን ይጎዳዋል። ሙቅ ውሃም በጣም 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 መጥፎ ነው። ሙቅ ውሃ አትታጠቡ። በመሀል አሁን እዚህ ላይ አስገብቼላችሁ ነው። ሙቅ ውሃም አትጠቀሙ። በእንደዚህ አይነት መንታ ፀጉራችሁን ተከላከሉት። ሌላው ደግሞ እንደዚህ ብዬ መተኛት የለብኝም። 2 ቦታ ወይ ቁጥርጥር ማታ መስራት እንደዚህ አድርገን በምናደርግበት ሰዓት ላይ ፀጉራችን ይደርቃል። ቅባቱንም ሳይጠጣ አልጋው ትራስ ያደርጋልና ሻሽ ምን አይነት ስስ የሆኑ ፀጉር ኮተን ያልሆነ ሻሽ በመጠቀም ፀጉራችንን ማታ ማታ ሻሽ እያደረግን ስንተኛ አንደኛ አይመጣውም ቅባቱ እዚህ ሲልኩ እዛው ላይ ነው የሚቀረው። ፀጉራችን ላይ ስለሚቀር አይበጣጠስም። በእንደዛ ፀጉራችሁን ተንከባከቡት። ያሁን ያዘጋጀሁላችሁ ይሄ ቪዲዮ ነው። በሌላ ቪዲዮ እስከምንገናኝ ደግሞ በያላችሁበት ሰላም ሁኑልኝ። ለምታበረታቱኝ ሁሉ በጣም ነው የማመሰግነው። አንድ ሰው ይማርበታል ብዬ ነው ይሄን የለቀኩላችሁ። አይታችሁ ደግሞ ኮሜንት ላይ ጻፉልኝ። አብራችን ስለነበራችሁ በጣም 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 ነው የማመሰግነው። ሰላም ሁኑልኝ ቤተሰቦች።